ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዛሬ ደግሞ ይዤ የመጣሁት የካሮት አሲር አሰራር ነው ማለት ነው። ይሄ ካሮቴን እያጠብኩ ነው አሁን ማለት ነው በፍጥነት። እስኪ አብራችሁ የተከታተሉ ማለት ነው። ይሄ ካሮቴን አጠብኩኝ። ያዘጋጀኋቸው ሶስት ካሮት ናቸው ማለት ነው። ይሄው እንደምታዩት 3 ካሮት አዘጋጀሁኝ። ከዛ ደግሞ እስከ መጨረሻው አብራችሁኝ ተከታተሉ ማለት ነው። ይሄው ካሮቴን አዘጋጀሁኝ። 3ቱንም እንትን ብያቸዋለሁኝ። ከዛ ጣጥቤያለሁ ማለት ነው። መጀመሪያ ልጫዋለሁኝ፣ ከዛ አጠብኩት ማለት ነው። ያው ስልጥ አልታየም እንጂ ከዛ 3ቱንም በእንደዚህ ሁኔታ አጥቤ አዘገጃጀኋቸው ማለት ነው። ታያችኋል ብዬ ተስፋ አደርጋለሁኝ። እና ዛሬ የካሮት አሲር አብረን እንስራ እላለሁ ማለት ነው። ሁላቸውንም እዩ በደንብ አድርጌ አጥቤ ከዛ ካዘገጃጀው በኋላ ከዛ አሁን ወደ የት ይገዳል? ወደ ከትፈዋለሁ። ከዛ ወደ ፈጨታው ማለት ነው። ያው በዚህ መልኩ አጥቤ አዘገጃጀሁ ማለት ነው። ከዛም በኋላ አሁን መፍጫ ላመጣ ነው። ይሄው ይሄን ይመስላል። መፍጫዬን ይዤ መጣሁ። ህላጤን ይዤ መጣሁኝ። ነው በዚህ መልኩ ማለት ነው። እስከ መጨረሻው ቪዲዮን ተከታተሉ እሺ። ከተመቻቸው ላይክ ሰብስክራይብ አድርጉ በቅንነት ማለት ነው ፋሚሊዎቼ። ከዛ ይሄው ካሮቶችን እየከተፍኩኝ ነው አሁን ማለት ነው። ያው ካሁን በኋላ ማጠብ አያስፈልገውም። አጥቤዋለሁ መጀመሪያ ማለት ነው። እንዳያችሁት ከላይ ያለውን ልጪ አጥቤ ከዛ እየከተፍኩት ነው። አሁን እንደዚህ አድርገዋለሁ ማለት ነው። እንትኑን ለዚህ ህላጡ ጋር በኋላ ችግር እንዳመጣ እንደዚህ ጎረድ አድርጌ ከተፍ አደረኩት ማለት ነው እንደምታዩት። ከዛ በኋላ አሁን ወዴት ነው የሚሄደው? ይሄ ከዛ አሁን ከከተፍኩኝ በኋላ ወደ መፍጫው እያስገባሁ ነው ማለት ነው። ያው በዚህ መልኩ ወደ ህላጥ ከዛ እንደዚህ ህላጥ ውስጥ ጨመርኩት። አሁን ካሮቱን ጨመርኩት ነው ህላጥ ውስጥ አደረኩኝ ማለት ነው። እዛ እንደዚህ ህላጥ ውስጥ አደረኩኝ በኋላ ካሮቱን ከዛም በኋላ እንትላለው ማለት ነው። ይሄ በደንብ ተከታተሉ እሺ። ይሄ ከዛ መፍጫ መጠና ትንሽዬዋን ጠብ እናደርግበታለን። አሻንሽ ካሮቱ በጣም ደረቅ ስለሆነ እንትን እንዳይለው ማለት ነው። ምንድነው ስሙ? መፍጫውን ይሄንን ህላጡ ግዴታ ጠብ ማድረግ አለብን ለህላጡ ስንል ማለት ነው። ይሄ ከዛ እንደዛ አደረግ ከህላጡ ጋር ትንሽዬ ናት የጨመርኩባት እንዳያቸዋት ማለት ነው። ግማሽ ብርጭቆ ለራሱ እኮ ነው የሚሄው። ህላጤን አመጣሁኝ። አሁን ቀጥታ ወዴት እንሄዳለን? ወደ መፍጨቱ ማለት ነው። አሁን ልፈጭ ነው። ተከታተሉ ከመጀመሪያው ጀምራችሁ በደንብ አድርጋችሁ ማለት ነው። ይጠቅማችኋል። ካሮት ደግሞ ለብዙ ነገር ነው የሚጠቅመው። ይሄው አሁን እንትን አልኩኝ፣ ህላጡ ጀመርኩ። ከዛ ይሄን ልሸብቅና ይሄን ይመስላል። አየው በደንብ ተከታተሉ ፋሚሊ ኦኬ። ከዛ ይሄው ወደ ፈጭታዬ የፈጨሁ ነው አሁን ማለት ነው። የተፈጨ ነው እንትናችን ይሄው ሲራችን የካሮት አሲር ማለት ነው። የዛሬው አዘገጃጀት የምር አንደኛ ነው፣ ሞክሩት ማለት ነው። ለደም ማነስ ይሆናል፣ ለአይን ጥራት ይሆናል። ያው እየፈጨሁት ነው። በደንብ ተመልከቱ እስከ መጨረሻው ማለት ነው። ውሃ ጨመረ ባላደርግበት ኑሮ አይፈጨውም ነበረ። ትንሽ ያስፈልጋል ግዴታ ነው። ትንሽ የናዝሮ ነው። በዚህ መልኩ ያኔ እንትኑን ቀነስ አድርጌዋለሁ። ፓወሩን ቀነስ ስላደረኩ ነው። ዝቅ ብሎን ጨመር ሳደርግበት እንትን ይላል። በዚህ መልኩ አሲራችንን እየፈጨን ነው። ያው ከእንትን ስልክ ማስቀመጫ ስለሌለኝ ወደዛ ወደዚህ ታስቀምጠው እንትን ያለ ስልኬ ለዛ ነው የምገዛው። ይሄው
ፈጨን በዚህ መልኩ እንደዚህ አድርገን ፈጨን ማለት ነው። ይሄው በዚህ መልኩ ካሮታችንን እየፈጨን ነው። ይሄው እየተፈጨ ነው ካሮታችን ማለት ነው ፋሚሊዎቼ እንደምታዩት ማለት ነው። ይሄው እየተፈጨች ነው ካሮታችን። ይሄው ከዛ አሁን ወደ እንትናችን እንሄዳለን። ይሄው እየመጣ ማለት ነው። ሰፋ ያመጣሁኝ ከዛ ብርጭቆ አመጣሁኝ ከዛ ጠለዋለሁ ማለት ነው አሲራችንን። ይሄን ከዛ እንደዛ አድርጌ አጠለዋለሁ። ይሄው እንደዛ አድርገን እናጠለዋለን ማለት ነው ፋሚሊ። ይሄው አመጣሁ እንትኔን እንደዛ ይሄው እንደዚህ ሰፋዬን አደረኩኝ። ከስር ተታይ ብርጭቆ አደረኩኝ። የምጠጣበትን ብርጭቆ የወይን መጠጫ ናት እቺ፣ ያው ታውቋታላችሁ ማለት ነው። ይሄ ከዛ የሌለ ነው አልካቸው። ይሄው አሁን እያጠፈጠፍኩ ነው። ይሄው ሰፋ ያደርጋ አረኩና እያጠላልኩት ነው ማለት ነው። ይሄው የካሮት አሲራችን ይሄን ይመስላል። እየፈጨነው የካሮት አሲር ማለት ነው። ይሄው በቃ ይሄው በዚህ መልኩ አዘገጃጀን። ይሄው እንደምታዩት ማለት ነው። እንደዚህ አደረግነው። ከዛ ይሄው በመላቂያ እንትን አልኩት ማለት ነው። ከላኛው ፓርት ታችኛው ፓርት ጋር ማለት ነው። እኔ ወደታች እንዳይወርድ ያገደው ነገር ስላለ ነካካሁት ሰፋው ማለት ነው። ከዛ አዩ ማለት ነው። ከዛ እንደዚህ እንደምታዩት ነው። ይሄው እንደዛ አደረኩኝ። ከዛም በኋላ እስከ መጨረሻ ተከታተሉ። ይሄው በዚህ መልኩ አሲራችን ወጥቷል ማለት ነው። የካሮት አሲራችን የሌለ ነው፣ አንደኛ ነው ማለት ነው። ሽፉ ይሄው አይቾት ይሄ እንትን ያለው ነው ማለት ነው። ካሮቱ ወደዛ አደረኩት ይሄን። ከዛ በቃ በዚህ መልኩ አሁን ሎሚያችንን እናደርግበታለን። በቃ በዚህ መልኩ መጠቀም እንችላለን ማለት ነው። ሽፍቶ አያችሁት? በቃ አሁን ፈጭተን ጨረስን። አሁን በቃ ወደ መጠጣቱ ፓርት ነው ማለት ነው። ይሄ በቃ አሁን ልጠጣ ነው። አስሬን የፈጨሁት ነው ማለት ነው። ይሄው በስመ አብ አንደኛ ይምር አንደኛ ነው ጣዕሙ ለራሱ ምርጥ ነው። እሺ ጣዕምናው ለራሱ ማለት ነው በጣም አሪፍ ነው። አይናችን ለራሱ ያጠራልና እንደዚህ ለሚበረበር ምናምን ምርጥ ነው። ለራስ ለደም ማነስ ለብዙ ነገር ይሆናል። ግን ብዙ ሰው አልለመደውም የካሮትን። ብዙ ሰው ያኔ ግራ ነው የሚገባው፣ ግን አንደኛ ነው። ያው በዚህ መልኩ ካሮታችንን ፈይተን የካሮት አስራችንን እንትን እያለ ነው ማለት ነው ቤተሰብ። ይኸው ይሄን ይመስላል። እኔ ጥጥት ነው ማርጋት በጣም ነው የተመቸች ጣምናዋ ምናምን ለራሱ ማለት ነው። እና በዚህ መልኩ ራሳችሁን ተንከባከቡ እቤት በምታገኙት ነገር ማለት ነው። ኦኬ ፋሚሊዎቼ፣ እና ይሄን ይመስላል እላችኋለሁ። በዚህ መልኩ ራሳችሁን መንከባከብ አለባችሁ። አሲር ይሄ አሲር የካሮት አሲር ነው እና የካሮት አሲር ሰርታችሁ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ እላችኋለሁ። ከሎሚ ጋር ነው በጣም እናለው። አንደኛ ነው የምር አንደኛ ነው። ጠጣሁኝ እኔ እናቴ ትንሽ ናት የቀረችኝ። የምር እንዴት እንደሚጥም ልነግራችሁ አልችልም። በጣም ነው የሚጥመውና ሞክሩት። ስሩና የካሮት አሲር ጠጡ፣ ራሳችሁን ጠብቁ። በጣም አሪፍ ነው፣ በጣም ቆንጆ ነው። ለእኔ በጣም ተመችቶኛል። እኔ እዚች እያያችሁ ጠጥቼ ልጨርሳች ነው። የምር በጣም ነው የተመቸኝ። በጣም አሪፍ ነው እና ይሄን ይመስላል እላችኋለሁ። በደንብ ተከታተሉ እሺ። ይሄው እኔ በጣም ጠማኛለች። እሺ የምር በጣም አሪፍ ነውና እዚች እያያችሁኝ እዛው ሰርቼ እዛው ልጨርሰው ነው ማለት ነው ጠጥቼ። እና በጣም ነው የሚያምረው። ፀጉሬን እንደዚህ ተሸፋፈንኩት፣ የወይራ ዘይት ተቀብቼ ለዛ ነው ተሸፋፈንኩት ደግሞ። እሺ ማታ ድንገት ጊዜ ሳገኝ
ልስራ ብዬ ነው ይሄንን ማለት ነው ፋሚሊዎቼ። ይሄው እንደምታዩት ይመስላል እላችኋለሁ። ጠጥተን ትንሽ እየቀረችን ነው አሁን እችን ልንጨርሳት ነውና በጣም ለየት ያለና አሪፍና ቆንጆ ነው እላችኋለሁ። የሰራሁት አሲር ሀላስ ጨረስናት፣ አለቀች። ጠጥቼ ያተጨረስኳት ማለት ነው። እና በዚህ መልኩ የካሮት አሲር ሰርታችሁ መጠጣት ትችላላችሁ። ራሳችሁን ተንከባከቡ ብላችኋለሁ ቤተሰቦቼ። ላይክ ሰብስክራይብ እያደረጋችሁ ደግሞ ለምታበረታቱኝ እና ለምታጠነካክሩኝ በጣም አድርጌ ነው ማመሰግነው ውድ የሀገሬ ልጆች ማለት ነው። አዳሚቱብን ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ ልጆች አመሰግናችኋለሁ። በርቱልኝ፣ ጠንክሩልኝ እላችኋለሁ። እና አሲሬን ደግሞ ሀሳብ አስተያየት ስጡ በኮመንት ማለት ነው። ሀሳብ አስተያየት ስጡኝ፣ አበረታትኝ፣ አጠነካክሩኝ እላችኋለሁ። ደግሞ ከዚህ የበለጠ ይዤ ለመምጣት ዝግጁ ነኝ ማለት ነው። መጠንከር አለብን። ይኸው ጨረስኳት። ብርቱካን እንግዲህ ጠጥቼ ጨረስኩኝ ማለት ነው። በጣም ይምጥም በጣም አንደኛ ነው። ስኳር ምናምን አትጠቀሙ፣ አታርጉበት ነው አላደርግም። እና በጣም ሀሪፍ የሆነ ነው እላችኋለሁ። በዚህ መልኩ ሰርተን ጨርሰን ጠጥተናል ማለት ነው። እና ይህን ይመስላላችኋለሁ ፋሚሊ። ባይ ባይ። የነበረን ቆይታ በጣም ደስ የሚል ነበረ የዛሬው ማለት ነው ይዤ የመጣሁት እና ባይ፣ ደህና ሁኑልኝ።